ዓለም ላለፉት 30 ዓመታት ስትመራበት የነበረው የሊበራል ዲፕሎማሲ ስርዓት መሰረቱ እየተናጋ ነው። ያ የተለመደው የባለብዙ ወገን ተቋማት ተሰሚነት እየደበዘዘ በምትኩ የኔ ሀገር ጥቅም ይቅደም የሚል ብቸኛ ግፊት ዓለምን እያናወጣት ይገኛል። ግላዊነት እየፈረጠመ ዓለም አቀፋዊነት እየከሰመ ነው። አሁን ላይ አሜሪካ ግሪንላንድን ለመቆጣጠር የምታደርገው ጥረት ለብሔራዊ አቅሟን ለማሳደግ ትልቅ አስተዋጽኦ እንዳለው በመረዳት የሚያደርጉት ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረጅም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረጅም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። በተቃራኒው እነዚህ ነገሮች ከሌሉ ወሳኝ ቁልፍ የሆኑ ጂኦግራፊያዊ ፋክተሮች አንተ ጋር ከሌሉ ምንም ያህል በሆነ በኢኮኖሚ ወይ በሚሊተሪ ያደክ ብትሄድ በሆነ ነገር ተጋላጭ ሆነህ እንደምትቀመጥ የታወቀ። የአሜሪካ ብሔራዊ የደህንነት ስትራቴጂ ወደ ጥቅም ልውውጥ ዲፕሎማሲ ማዘንበሉ የአደባባይ ሚስጥር ሆኗል። ዋሽንግተን ግሪንላንድን ለመጠቅለል የምታሳየው ፍላጎት የርዕዮተ ዓለም ፍልሚያ ማብቃቱን ማሳያ ነው። አሁን ጉዳዩ ሉዓላዊነትና ግዛትን ማስፋፋት ሆኗል። የተፈጥሮ ሀብትንና ስትራቴጂያዊ ስፍራን መቆጣጠር የአዲሱ የኃይል አስተላለፍ መለኪያዎች ሆነዋል። በዚህ አዲስ ዓለም ግንኙነቶች የሚመሰረቱት በሕግ ሳይሆን በአቅም ላይ ብቻ ነው። ከዚህ በፊት የለመድናቸው ቃላቶች የዓለም አቀፍ ሕግ፣ የዓለም አቀፍ ፍርድ ቤት፣ የዓለም አቀፍ የተባበሩት መንግስታት እነዚህ ተቋማት እንደዚህ ሆነው የሚለው ኦሎሞስት በግልጽ ትራምፕ አሁን ይሄንን በግልጽ ነው ያስቀመጠው። በአንድ ቃል አስቀምጠዋል። ለምሳሌ the golden rule in this world is the gold can rule ነው ያለ። ወርቃማ ሕግ ማለት ወርቅ ያለው ሕግ ያወጣል፣ ወርቅ ያለው ይወስናል፣ ወርቅ ያለው ይመራል ነው። ስለዚህ ከዚህ በፊት እንደምናወራው the right make right ፍትህ እውነት ፍትህን ታሰጣለች የሚለው ሳይሆን make right ጉልበት አቅም ፍትህን ያመጣልሃል፣ አቅም ጉልበት የምትፈልገውን ያመጣልሃል ነው። አዲሱ አስተላለፍ ለኢትዮጵያ የብሪክስ አባልነትን የመሰሉ አዳዲስ የገበያና የዲፕሎማሲ አማራጮችን ይዞ መጥቷል። ይህ ደግሞ ሀገሪቱ ከአንድ አቅጣጫ ብቻ የሚመጣን ጫና እንድትቋቋም ያደርጋታል። ኢትዮጵያ በዚህ ተለዋዋጭ ዓለም ውስጥ ለመቀጠልም ሚዛናዊና ንቁ የዲፕሎማሲ መርህን መከተል ይኖርባታል። በዚህ ግርግር ውስጥ ኢትዮጵያ በፍጹም ልታጣም የማይገባው ከቻለ ደግሞ ልጨምረው የሚገባው ምንድን ነው? ለምሳሌ አሁን ቅድም አነስተናል ግሪንላንድ። አሜሪካ ግሪንላንድ መያዝ ለብሔራዊ ጥቅም አስፈላጊ ነው።